ሰባተኛው ኪዳን ኪዳነ ምሕረት። ይህ ቀን ዓለም የሚድንበት የምሕረት ቃል ኪዳን የተገባበት ዕለት ነው። ይህ ቀን ሰዎች ከሰዎች ጋር መተማመን አቅቷቸው ውል ሲፈራረሙ ቃሉን የማያጥፈው አምላካችን ልዑል እግዚአብሔር ግን ቃሉን የሰጠበት የምሕረት ቃል ኪዳን ከእናቱ ጋር የተዋዋለበት ዕለት ነው። ይህ ቀን የለመንሽኝን ሁሉ አደርግልሽ ዘንድ ማልኩ ብሎ ልጅ ለእናቱ ኪዳነ ምሕረት ወይም የምሕረት ቃል ኪዳን እየገባበት የካቲት 16 ቀን ነው። በዚህ ዕለት በቤተ ክርስቲያን ትምህርት ውስጥ በተለይም ስንክሳር ዘወራ የካቲት እንደሚነግረን የፍጥረታት ሁሉ ባለቤት ፍጥረቱ የሚድንበትን ስድስቱ ኪዳናት የሚያጸና ሰባተኛው ኪዳን እየተፈጸመበት ትልቁ ውል የጸደቀበት ታላቅ ቀን እንደሆነ ነው። ኪዳን መዝሙረ ዳዊት መዝሙር 88 ቁጥር 3 ላይ ተጽፎ እንደምናነበው ከመረጥኳቸው ጋር ቃል ኪዳንን አደረግኩ በማለት በነቢዩ ቅዱስ ዳዊት አድሮ ራሱ እግዚአብሔር ከመረጣቸው አበው ነቢያት፣ ጻድቃን፣ ቅዱሳንና ሰማዕታት ጋር ቃል ኪዳን እንደገባና እንደሚገባ የተናገረበት ክፍል ነው። ሐዋርያው ቅዱስ ጳውሎስም እግዚአብሔር እንደሚጠራ፣ እግዚአብሔር እንደሚያከብር፣ እግዚአብሔር እንደሚቀድስ ቃል ኪዳንም እንደሚሰጥ እንዲህ ብሎ ነግሮናል። ሮሜ መልእክት ምዕራፍ 8 ቁጥር 33 ላይ እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው ብሎ ተናግሯል። ቅዱስ ዳዊትም የእግዚአብሔር ከተማ ሆይ ስለ አንቺ የተነገረው ነገር ድንቅ ነው ብሏል። ስለዚህ ለእመቤታችን ለቅድስት ድንግል ማርያም የገባው ቃል ኪዳን ከቅዱሳን ቃል ኪዳን ሁሉ ልዩ ሆኖ እናገኘዋለን። ውድ የቻናላችን ቤተሰቦች ከላይ ያነሳንላችሁን ሐሳብ ዛሬ እንመለከታለን። ከእናንተ የሚጠበቀው ቪዲዮ ላይክ ማድረግ ነው። እንደዚሁም ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደውል ምልክቱን መጫናችሁን እንዳትረሱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቃል ኪዳን ወይም መሐላ ማለት ምን ማለት ነው? ኪዳነ ምሕረት የካቲት 16 ቀን እመቤታችን ከልጇ የምሕረት ቃል ኪዳን ወይም ውል ስምምነት የተቀበለችበት ዕለት ነው። ኪዳን ማለት ውል፣ መሐላ ማለት ሲሆን ቃል ኪዳን ማለት ደግሞ የውል ቃል ወይም የቃል ኪዳን ማለት ነው። ተካሄደ ወይም ተዋዋለ፣ ቃል ኪዳን ተጋባ፣ ተማማለ ማለት ነው። በሌላ በኩል ኪዳን የጸሎት ስም ነው። ጌታችን ሞትን ድል አድርጎ የተነሳ ወይም ከተነሳ በኋላ ከማድረጉ በፊት ለሐዋርያት ያስተማራቸው ጸሎት ኪዳን ይባላል። በየዓመቱ የካቲት 16 ቀን የምናከብረው እመቤታችን ቅድስት ድንግል ማርያም በጎልጎታ በልጇ በመቃብር ላይ ሆና ከወትሮ ለየት ባለ መልኩ ልጄ ወዳጄ ሆይ ከሥጋዬ ሥጋ ከነፍሴ ነፍስ ነስተ ሰው በመሆን 9 ወር ከ5 ቀን በቻለች ማኅፀኔ ካንተ ጋር አገር ለሀገር ስለመሰደዴ መጥተህ ልመኔን ተሰማኝ ዘንድ እለምንሃለሁ እያለች ስትጸልይ ጌታ እልፍ አእላፍ መላእክቱን አስከትሎ መጥቶ ሰባተኛውን ኪዳን ወይም ስድስቱ ታላላቅ ኪዳናትን የሚያጸነውን ሰባተኛውን ኪዳን ማለትም ኪዳነ አዳም፣ ኪዳነ ኖህ፣ ኪዳነ መልከጼዴቅ፣ ኪዳነ አብርሃም፣ ኪዳነ ሙሴ፣ ኪዳነ ዳዊትን የሚያጸነውን ሰባተኛውንና ትልቁን ኪዳን ኪዳነ ምሕረትን እናቴ ማርያም ሰላም ላንቺውን እንዳደርግልሽ የምትለምኝኝ ምንድነው ያላት ቀን ነው። ይህ ቀንም ኪዳነ ምሕረት ይባላል። ኪዳነ ምሕረት በዚህች ዕለት የክርስቲያን ወገኖች ሁሉ አምላክን ለወለደች ለእመቤታችን ቅድስት ድንግል ማርያም በዓልን ያደርጋሉ። በዚህ ዕለት መታሰቢያዋን ለሚያደርግ ስሟን ለሚጠራ
ለድሆች፣ ለችግረኞች እስከ ቀዝቃዛው እንኳ ለሚሰጥ የክብር ባለቤት ከሆነ ከተወደደ ልጇ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ የምሕረት ቃል ኪዳን ተቀብላለች። ይህችም እየከበረች እመቤታችን ልጇ ንጹሕ ሥጋውን ተዋህዶ ከብቻዋ ኃጢአት በቀር የሰውነትን ሥራ ፈጽሞ ስለኛ መዳን ወዶ ያደረገውን መከራ ተቀብሎ ሙቶና ተነስቶ ካረገና በአባቱ ሕሊና ከተቀመጠ በኋላ እርሷን እናቱን ማርያምን በደቀ መዛሙርቱ ወይም በደቀ መዝሙሩ ዮሐንስ ዘንድ ትቷት ነበርና እነሆ ልጅሽ እርሱንም እነኋት እናት ብሎ አደራ እንዳስጠበቀውም እንመለከታለን። ከዚያንም ጊዜ ጀምሮ እመቤታችን ማርያም ትጸልይ ዘንድ ያለማቋረጥ ወደ ልጇ ወደ ጎልጎታ መቃብር ሁል ጊዜ ስትሄድ ኖረች። አይሁድም ባዩዋት ጊዜ ቁጣንና ቅናትን ተመልተው በድንጋይ ሊወግሯት ወደዱ። እግዚአብሔርም ከዓይናቸው ሰወራት። ከዚያም በኋላ ዳግመኛ መጥታ በዚያ እንዳትጸልይ ተማክረው ከመቃብሩ ዘንድ ጠባቂዎችን አኖሩ። እርሷ ግን በየዕለቱ መሄድን አላቋረጠችም ነበር። ጠባቂዎቹም አያዋትም ነበር፣ የልጇ የጌትነቱ መጋረጃ ሰውሯታልና። መላእክትም መጥተው ያገለግሏታል። ጌታችንም ዘወትር ይጎበኛታል፣ የምትሻውንም ሁሉ ይፈጽምላታል። ከዚህም በኋላ መላእክት ወደ ሰማይ አሳረጓትና የጻድቃንን ማደሪያዎች አሳዩአት። አብርሃምም ይስሐቅም ያዕቆብም ወዳሉበት አደረሷት። ከአዳም ጀምሮ እስከዚያ ዕለት በአካል ነፍስ ያሉ አባቶች ሁሉ አንቺን ከሥጋችን ሥጋን ከአጽማችን አጽምን ለፈጠረልን ለእግዚአብሔር ምስጋና ይሁን፣ የአምላክ ልጅ ካንቺ ሰው በመሆኑ ባንቺ ድህነት አግኝተናል፣ ከጥፋትም የሕይወት ወደብ ሆነሽልናል እያሉ ይሰግዱላት ነበር። ከዚያም ወደ ተወደደ ልጇ የእሳት መጋረጃ ወደ ተተከለበት ወደ ጌትነቱ ዙፋን አደረሷት። ጌታችንም እጇን ይዞ ወደ ውስጠኛው መጋረጃ አስገብቶ ከጌትነቱ ዙፋን ላይ አውጥቶ ከእርሱ ጋር አስቀመጣት። ያዘጋጀላትንም ዓይን ያላየውን ጆሮም ያልሰማውን በሰው ልቦና ያልታሰበውን ተድላ ደስታን ሁሉ ነገራት። ከጌትነቱ ዙፋንም በታች የእስራኤል ንጉሥ አባቷ ዳዊትን የነቢያትና የመላእክትን ማኅበር እንደ ግድግዳ ከበውት በመሰንቆ ሲያመሰግን አየችው። እንዲህም ይላል፣ ልጄ ስሚ፣ በጆሮሽም አድምጪ፣ ወገንሽን የአባትሽንም ወገን እርሺ። ንጉሥ ደም ግባትሽን ወዷልና እርሱም ጌታሽ ነውና ይላል። ዳግመኛም የሥቃይን ቦታ ያስዋዩአት ዘንድ መላእክት ከዚያ ወሰዷት። ለሰይጣንና ለሰራዊቱ በእርሱ ጎዳና ለሚጓዙ ሁሉ ወደ ተዘጋጀ ወደ ጨለማው ዳርቻ ደረሷት። እመቤታችን ወዮልኝ፣ ወደዚያ እንዳይመጡ ለሰው ልጆች ማን በነገራቸው እያለች ትጸልይ ነበር። መልአኩም እመቤቴ ብሩክት ማርያም ሆይ እግዚአብሔር ካንቺ ጋር ይኖራልና ለአንቺም ካንቺ በኋላም በቃል ኪዳንሽ ለሚታመኑ አይፍሩ፣ አትፍሪ አላት። ከዚህም በኋላ ወደ ቦታዋ መልሷታል። ከዚያን ጊዜ ጀምራ እመቤታችን ድንግል ማርያም ስለ ዕጣን እጅግ እያዘነች ትኖር ነበር። እንደ ዛሬቱም የካቲት 16 ቀን በጎልጎታ ቦታ ቆማ ወደ ልጇ እንዲህ ብላ ለመነች። ልጄ ሆይ በእግዚአብሔር አባት በክርስቶስ ስም ካንተ ጋርም ሕልው በሆነ አጽናኝ መንፈስ ቅዱስ እማጸናሃለሁ። ዓለም ሁሉ ሊሸከም የማይችል ሲሆን 9 ወር ከ5 ቀን በተሸከመች ማኅፀኔ እማጸናሃለሁ። ልጄ ሆይ ያለ ሕማም ያለ ድካም ከኔ በመውጣት በመወለድ ባሳደጉ ጡቶቼ በሳሙ ከንፈሮቼ ባቀፉ እጆቼ ካንተ ጋር በተመላለሱ እግሮቼ እማጸናሃለሁ። በውስጡ በተኛህበት በረት በተጠቀለልክበት ጨርቅ እማጸናሃለሁ። የምወድ ልጄ ሆይ በልቡናዬ ያለውን ሁሉ ትፈጽም ዘንድ የለመኔን ቃል ሰምተ ወደ እኔ ትመጣ ዘንድ ወደ አንተ ፈጽሜ እማልድሃለሁ አለችው። የብርሃን እናቱ እመቤታችን ቅድስት ድንግል ማርያም እንዲህ ብላ በጸለየች ጊዜ እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ወረደ፣
ከእርሱም ጋር እልፍ አእላፋት መላእክቱን አስከትሎ በዙሪያውም ሆነው እያመሰገኑት እናቴ ማርያም ሆይ ምን ላድርግልሽ አላት። እመቤታችንም ለተወዳጅ ልጇ እንዲህ ብላ መለሰችለት፣ ልጄ ወዳጄ ሆይ ጌታዬና አምላኬ ፈጣሪዬ አለኝታዬ መጠጊያዬ በእናቴ ማኅፀንም ሳለሁ በአንተ ጸናሁ፣ አንተም ጠበቅከኝ፣ ሁል ጊዜም ስም አጠራሬ አንተ ነህ አለችው። አሁንም ጸሎቴና ልመኔን ስማኝ፣ ቃሌንም አድምጥ። እኔ እናት እኔም አገልጋይ የምለምንን ይህ ነው፣ መታሰቤን ለሚያደርጉ በስሜ አብያተ ክርስቲያናትን ለሚሰሩ ወይም የተራቆተውን ለሚያለብሱ የተራበውንም ለሚያጠግቡ የተጠማውንም ለሚያጠጡ የታመመውን ለሚጎበኙና ያዘነውን ለሚያረጋጉ የተከዘውንም ደስ ለሚያሰኙ ወይም ምስጋናዬን ለሚጽፉ ልጆቼንም በስሜ ከፍቅራቸው ብዛት ለሚሰይሙ በበዓሌም ቀን በማኅሌት ለሚያመሰግኑ አቤቱ ዓይን ያላየውን ጆሮም ያልሰማውን በሰውም ልቦና ያልታሰበውን በጎ ዋጋ ስጣቸው። በአማላጅነቴም የሚታመነውን ሁሉ ከሲኦል ነፃ አድርገው። ካንተ ጋር የደረሰብኝን ረሃቡንና ጥማቱን መከራውን ሁሉ አስብ አለችው። ጌታችን ኢየሱስ ክርስቶስም እንዳልሽ ይሁንልሽ፣ የሰጠውሽም ቃል ኪዳን እንዳይታበል በራሴ ማልኩልሽ ብሎ ሰባተኛውንና ፍጹሙን ኪዳነ ምሕረትን ሰጥቷታል። ከዚህ የተነሳ ያዕቆብ ዘስሩግ በቅዳሴው ላይ ዳግመኛም በእናትህ በማርያም ተማጽነናል፣ ይህችውም አንተን በመውለድ እመቤታችንና የባሪያችን መመኪያ ናት። አንተ መታሰቢያሽን ያደረገ ስምሽንም እየጠራ የዘላለም ድህነትን ያድናል ብላታልና ያለውን እናስታውሳለን። ይህ ታሪክ ይህ ኪዳን በመጽሐፈ ስንክሳር በወርኃ የካቲት 16 ላይ ታገኙታላችሁ። ከዚህ ጋር በተያያዘም በተአምረ ማርያም ላይ የተጻፉትን ድንግል ማርያም ወይም በኪዳነ ምሕረት ቃል ኪዳን የተጠቀሙትን ሁለት ተአምሮችን አንስተን ትምህርታችንን ወይም ቪዲዮአችንን እንጨርሳለን። በዚህ ዕለት የሚታሰብ በተአምረ ማርያም መጽሐፍ የተገለጸ ሁለት ታላላቅ ተአምር አለ። የመጀመሪያውን እናያለን። እሱን ከማየታችን በፊት ውድ የያኖስ ቲዩብ ቤተሰቦች ቻናላችንን ላይክ ማድረግ፣ ሰብስክራይብ ማድረግ እንዳይረሱ። እስቲ አሁን ደግሞ ቀጥዬ በዚህ ዕለት የተደረገውን አንደኛውንና የመጀመሪያውን ተአምር ልንገራችሁ። በላይ ሰብ በአማርኛ ሰው በላ ማለት ነው። ትክክለኛ ስሙ ግን ስምዖን ይባላል። ጥምር በምትባል አገር የሚኖር እጅግ ባለጸጋ ሰው ነበር። እንደ አብርሃም እንግዶችን እየተቀበለ ድሆችን እየመገበ የሚኖር ጻድቅ ሰው ነበር። ሰይጣን በዚህ ሥራው ቀንቶበት ሊፈትነውም በሦስት አረጋዊ ሽማግሌዎች ወይም በሥላሴ መልክ ተገልጦ ሥላሴ ነን ብሎ ተገለጠለት። ልክ እንደ አብርሃም ሐዋርያው ቅዱስ ጳውሎስ ሰይጣን የብርሃንን መልአክ መስሎ ይመጣል እንዳለ እርሱም ሥላሴን መስለውት ተቀበላቸው፣ ተንከባከባቸው፣ ምግብም አቀረበላቸው። ምግብ አንበላም፣ የምንጠይቅን ግን ትፈጽምልን ዘንድ ቃል ግባልን አሉት። ቃል ገባላቸው። እንግዲያውስ የምትወደን ከሆነ አንድያ ልጅህን ሰዋልን አሉት። መጀመሪያ ደነገጠ። ኋላ አብርሃም ልጁን ሊሰዋ አልነበረምን? እኔንም ሊፈትኑኝ ይሆናል ብሎ ለማረድ ተዘጋጀ። ተው የሚለው ድምፅም አልሰማም። አረደው፣ አወራረደው፣ ይዞላቸውም ቀረበ። እነሱም መጀመሪያ ቅመስልን አሉት። ቀመሰው። ወዲያውም እነዚያ ሰዎች እንደ ጉንበነው እንደ ጢስ ተነው ተሰወሩበት። እርሱም ከዛች ቀን ጀምሮ አእምሮውን ሳተ፣ ተቅበዘበዘ። ከዚያ በኋላ ምግብ አላሰኘውም። የሰውን ሥጋ መብላት ጀመረ። መጀመሪያ ቤተሰቦቹን ከዚያም ጓደኞቹን በላ። ጦርና የውሃ መንቀልን ይዞ ከቤቱም ወጣ። ያገኘውን ሰው ሁሉ እየገደለ ይበላል። የበላቸው ሰው ቁጥርም አጠቃላይ 78 ሰዎች ደረሱ። ከዕለታት በአንደኛው ቀን በመንገድ ተቀምጦ የሚለምንን በደዌ እየተመታ አንድ ድሃ ሰው አገኘ። ሊበላው ወደ እርሱም ተጠጋ። ቁስሉን ግን አይቶ ተጸየፈው።
ድሃውም ስለ እግዚአብሔር ከያዝከው ውሃ አጠጣኝ አለው። ዝም በል ድሃ ብሎት አለፈ። ኧረ በውሃ ጥም ልሞት ነው፣ ስለ ጻድቃን ስለ ቅዱሳን ብለህ አጠጣኝ አለው። አሁንም ዝም ብሎት ሄደ። ለሶስተኛ ጊዜ ስለ አዛኝቷ ስለ እምዬ ማርያም አለው። ሰውነቱን አንዳች ነገር ወረረው። አሁን የጠራከውን ስም እስኪ ደግመ ስለማን አልከኝ አለው። ስለ አዛኝቷ ስለ እመቤቴ ማርያም አለው። ይህችስ ደግ እንደሆነች በምልጇም ከሲኦል እንደምታወጣ ሕፃን እያለሁ እናትና አባቴ ነግሩኝ ነበር። በልንካ አለው። እጁንም ዘረጋለት፣ ጥርኝ ውሃ ጠብ አደረገለት። ወደ ጉሮሮ ግን አልወረደም፣ የተሰነጠቀ እጅ ውስጥ ገባበት እንጂ። በለዔሰብ ከዚያች ደቂቃ በኋላ አእምሮ ተመለሰለት። እንዲህም አለ፣ በአንድ ዋሻ ውስጥ ገብቼ ስለ ኃጢአቴ አለቅሳለሁ። ስጌ ከአጥንቴ እስኪጣበቅ እጾማለሁ። ወዮልኝ ወዮታም አለብኝ አለ። ወደ ዋሻም ገባ። ምግብም ሳይበላ ውሃም ሳይጠጣ 21 ቀን ኖሮ በረሃም ሞተ ይላል ተአምረ ማርያም። ጨለማ የለበሱ ሰይጣናትም እያስፈራሩና እያስደነገጡ ነፍሱን ወደ ሲኦል ሊወስዷት መጡ። እመቤታችን ፈጥና በመካከላቸው ተገኘች። ልጄ ወዳጄ ይህችን ነፍስ ማርልኝ አለችው። እናቴ ሆይ 78 ነፍሳትን የበላ እንዴት ይማራል አላት። የካቲት 16 ቀን በጎልጎታ የገባህልኝን ቃል ኪዳን አስብ። ስምሽን የጠራ መታሰቢያሽን ያደረገ እምርልሻለሁ ብለኝ የለምን አለችው በሚያራራና በእናትነት አንጀት። እርሱም እስኪ ይህችን ነፍስ በሚዛን አስቀምጧት እንመዝናት አለ። ቢያስቀምጧት ጥርኝ ውሃ መዝኖ ተገኘ። ስላንቺ ስል ምሬያታለሁ። 7 ቀን ሲኦልን አስጎብኝታችሁ ወደ ገነት አግቧት አላቸው። ቦታሽ እዚህ ነበር እያሉ የሲኦል ክፋቱን አስጎበኟት፣ ወደ ገነትም አስገቧት። የመጀመሪያው ተአምር በተአምረ ማርያም ላይ የምናገኘው ተአምር ይሄ ነው። ሁለተኛው በተአምረ ማርያም ላይ ተጽፎ የምናገኘው ተአምር ደግሞ ከክርስቲያኖች ወገን የሆነ ሀብት አግኝቶ ያጣ አንድ ሰው ነበር። ከብሬ በኖርኩበት ሀገር ተዋርጄ አልኖርም ብሎ ጓዙን ጠቅልሎ ሲሄድ ሰይጣን ያዘነ መስሎ ድንጋዩን በምታት ወርቅ አስመስሎ አሳየው። አብን፣ ወልድን፣ መንፈስ ቅዱስን ካድልኝ አለው። ወርቅም እሰጣለሁ አለው። ያ ሰውም ቸግሮት ነበርና ካደለት። በመቀጠልም ጻድቃንን፣ ሰማዕታትን ካድልኝ አለው። እናም ይህንን ወርቅ እሰጥሃለሁ አለው። ያም ሰው ቸግሮት ነበርና ካደለት። መላእክትን ካድልኝ፣ ይህንንም ወርቅ እሰጥሃለሁ አለው። ያ ሰውም ቸግሮት ነበርና ካደለት። በመጨረሻም ምዕመናን የሚመኩባትን ድንግል ማርያምን የአምላክን እናት አይደለችም ብለ ካድልኝ አለው። እሷንስ አልክድም አለው። እሷን ተማምኛ አይደለም ወይ? እሷ ታማልደኛለች፣ ታስታርቀኛለች ብዬ አይደለም ወይ የካድኩት አለው። በድንጋይ ቀጥቅጦም ገደለው። መላእክተ ጽልመት ነፍሱን እጅ አደረጉ። መላእክተ ብርሃንም አብረው ቀረቡ። እመቤታችንም ቀርባ ልጄ ይህች ነፍስ ማርልኝ አለችው። እናቴ ውሻ ይማራልን አላት። ስምሽን የጠራውን መታሰቢያሽን ያደረገውን እምርልሻለሁ ያልከው ቃል ይታበላልን አለችው። እርሱም እናቴ ሆይ እሺ ምሬልሻለሁ አላት። ሁለተኛው ተአምር ይህን ይመስላል። አሁን ደግሞ እስቲ እግዚአብሔር አምላካችን ከመረጥኳችሁ ጋር ቃል ኪዳንን አደረግኩ ባለው መሰረት ከቅዱሳን ጋር ያደረጋቸውን ቃል ኪዳን ወይም ኪዳኖች ብዙ ናቸው። ነገር ግን የእመቤታችንን ምልጃ በዚህ ውስጥ እንመልከት። እንደሚታወቀው ማማለድ ማለት ስለሌለው መጸለይ ወይም መለመን፣ የደረሰውን ችግር እንዲወገድ ማስደረግ፣ ማስማር ማለት ነው። በዚህ መሰረት ከእግዚአብሔር በታች ከቅዱሳን ሁሉ በላይ ከፍ ከፍ ያለችና የከበረች ቅድስት ድንግል ማርያም ከእግዚአብሔር በተሰጣት የማማለድ ስልጣን ሰአሊ ለነ ቅድስት ሆይ ለምኝልን እያሉ ለሚለምኗት ሁሉ ከእግዚአብሔር እያማለደችና እየለመነች ምሕረትን እንደምታሰጥ ቀኖናውንና የተመሰገነውን ሃይማኖት የሚከተሉ ሁሉ ያምናሉ። ምክንያቱም ቅድስት ድንግል ማርያም የእግዚአብሔር እናትና አገልጋይ በመሆኗ ከሁሉም ቅዱሳን በበለጠ ለእግዚአብሔር ቅርብ ናትና። በእግዚአብሔር ዘንድም ሆነ በሰው ዘንድ ባለሟልነትን ወይም ቅርብ መሆንን ከእርሷ በላይ ማንም የለም።
ለምሳሌ መልአኩ ቅዱስ ገብርኤል በእግዚአብሔር ፊት የሚቆም ባለሟል በመሆኑም የድኅነት ምስጢር አብሳሪ ተብሏል። ሌላው አስቴር የንጉሥ አርጤክስስ ሚስት በመሆኗ በወገኖቿ አይሁድ የታወጀውን የሞት አዋጅ አስለውጣለች። ነቢዩ ሙሴም በእግዚአብሔር ፊት ባለሟል በመሆኑም ለእስራኤላውያን ምሕረትን አሰጥቷል። ኃጢአታቸውን ይቅር በላቸው፣ አለዚያ ግን እኔን ከሕይወት መዝገብ ሰርዘኝ ብሎ እስኪማልድ ድረስ አድርሷቸዋል። ይህንን እውነት ቅዱስ ያሬድ ሲመሰክር ለሕዝብሽ ለወገኖችሽ የኃጢአት ይቅርታን ታሰጭ ዘንድ ዘላለማዊ ሕይወትንም ለሚወርሱ ሁሉ መሸጋገሪያ ድልድይ ትሆኝ ዘንድ ከአብ ከወልድ ከመንፈስ ቅዱስ ከአንድ አምላክ ሥልጣን አግኝተሻል በማለት አመስግኗታል። አባ ጽጌ ድንግልም በማኅሌተ ጽጌው የድኅነት ምክንያት ቃል ኪዳንሽ ባይኖር ኖሮ የጥፋት እሳት ወይም መርገም ኃጢአት ባጠፋን ነበር ብሏታል። በሥርዓተ ቅዳሴያችንም ድኅነትን የምንለምንብሽ ክብር የተመላሽ ቅድስት ሆይ ደስ ይበልሽ፣ ሁል ጊዜ ድንግል የምትሆኚ አምላክን የወለድሽ የክርስቶስ እናት ሆይ ኃጢአታችንን ያስተሰርይልን ዘንድ ወደ ልጅሽ ወደ ወዳጅሽ ወደ ላይ ጸሎታችን አሳርጊ። በእውነት የጽድቅ ብርሃን የሚሆን አምላካችንን ክርስቶስን የወለድሽልን ንጽሕት ሆይ ደስ ይበልሽ። ንጽሕት ድንግል ሆይ ለነፍሳችን ይቅርታን ያደርግ ዘንድ ኃጢአታችንንም ያስተሰርይልን ዘንድ ለጌታችን ለምኝልን። በእውነት ለሰው ወገን አማላጅ የምትሆኚ አምላክን የወለድሽ ንጽሕት ቅድስት ድንግል ማርያም ሆይ ደስ ይበልሽ። ኃጢአታችንን ስርየት ይሰጠን በልጅሽ በክርስቶስ ፊት ለምኝልን። በእውነት ንግሥት የምትሆኝ ንጽሕት ድንግል ሆይ ደስ ይበልሽ። የባሪያችን መመኪያ ሆይ ደስ ይበልሽ። ላካችን አማኑኤልን የወለድሽልን ሆይ ደስ ይበልሽ። በጌታችን በኢየሱስ ክርስቶስ ፊት እውነተኛ አስታራቂ ሆነሽ ታስቢን ዘንድ እንለምንሻለን። ለነፍሳችንም ይቅርታን ያደርግልን ዘንድ ኃጢአታችንንም ያስተሰርይልን ዘንድ በማለት እንማጸናታለን። አባ ሕርያቆስም በቅዳሴው ጥፋትን ያይደለ ይቅርታን አሳስቢ፣ መዓትን ያይደለ ምሕረትን አሳስቢ፣ ለጻድቃን ያይደለ ለኃጥአን አሳስቢ፣ ለንጹሐን አይደለ ለተዳደፉት አሳስቢ ብሎ ለምኗታል። የእመቤታችን ክብር ከቅዱሳን ክብር ሁሉ የተለየ ነው። ይህም እንደምን ነው ቢሉ አንደኛ ለአምላክ እናትነት የተመረጠች ልዩ እናት በመሆኗ፣ ሁለተኛ አምላክ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ከእርሷ በመወለድ ከመውለዷ በፊት በወለደች ጊዜ ከወለደች በኋላም ምንጊዜም ድንግል በመሆኗ ነው። ሦስተኛ አማላጅነቷን የወዳጅነት ሳይሆን የእናትነት በመሆኑ ነው። ዓለም ይድን ዘንድ የድኅነት ምክንያት አድርጎ አምላክ የመረጣት ስለሆነ የእመቤታችን ክብር ወይም ቃል ኪዳን ከቅዱሳን ክብር ፈጽሞ እየተለየ ነው። ቅዱስ ዳዊትም በመዝሙሩ ላይ እግዚአብሔር ጽዮንን መርጧታልና አደሬውም ትሆነው ዘንድ ወዷታልና ይህች ለዘላለም ማረፊያዬ ናት መርጫታለሁና በዚህችም አድራለሁ በማለት ነግሮናል። እግዚአብሔር የመረጠውንና ያከበረውን መቃወም እንደማይቻል ሐዋርያው ቅዱስ ጳውሎስም እንግዲህ እርሱ ራሱ ካጸደቀ እግዚአብሔር የመረጣቸውን ሰዎች የሚቃወማቸው ማን ነው ብሏል። ስለዚህ ብዙ ከንቱ ሐሳቦችን ትተን እንደ በላይ ሰብ በቃል ኪዳኗ ተጠቅመን ንስሐ ገብተን ቅዱስ ሥጋውና ክቡር ደሙን ተቀብለን የስሙ ቀዳሽ የመንግሥቱ ወራሽ ለመሆን አምላካችን ያብቃን። ለዛሬ ኪዳነ ምሕረት ለምን እንደሚከበር ያደረገችውን ታላላቅ ሁለት ተአምራት እንደዚሁም ልጇ ወዳጇ ኢየሱስ ክርስቶስ የገባላትን ቃል ኪዳንና ቅዱሳን እንዴት ድንግል ማርያምን እንደሚንተማመኑባት ተመልክተናል። በቀጣይ በሌሎች መርሃ ግብሮች እንመለሳለን። ውድ የአኖስቲው ቤተሰቦች እናንተ የሚጠበቀው ቻናላችንን ሰብስክራይብ ማድረግ፣ ቪዲዮ ስንለቅ እንዲደርሳችሁ የደውል ምልክቷን መጫን ብቻ ነው። እንደዚሁም ቪዲዮአችንን ስትመለከቱ ላይክ ማድረጋችሁን እንዳትረሱ። ከዚህ በኋላ ምን አይነት ፕሮግራሞች ይዘን እንምጣ የሚለውን በኮሜንት ሴክሽን ላይ ብታስቀምጡልን የምንመልስ ይሆናል። ወስብሐት ለእግዚአብሔር። ይቆየን።